ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ሲ ፕላስ ፕላስ ፕሮግራሚንግ ለጀማሪዎች የተዘጋጀ ኮርስ ሲሆን ለኮርሱ አዲስ ከሆናችሁ ትክክለኛ ቦታ ላይ ነው ያላችሁት። ምክንያቱም ያለፋችሁ ነገር የለም። ኮርሱን ለመማር ምንም አይነት ቅድመ ሁኔታ አያስፈልግም። ፍላጎት ብቻ በቂ ነው። ኮርሱ ለዩኒቨርሲቲ ተማሪዎች፣ ለኮሌጅ ተማሪዎች እንዲሁም ሶፍትዌር ዴቨሎፐር መሆን ለምትፈልጉ በሙሉ የተዘጋጀ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቀጣይ ቪዲዮ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ለሌሎች እንዲደርስ ላይክ፣ ሼር በማድረግ አበረታቱን። ማንኛውም አይነት ጥያቄ፣ አስተያየት እንዲሁም ቪዲዮ እንዲሰራላችሁ የምትፈልጉትን ሀሳብ በሙሉ ኮሜንት ላይ አስቀምጡልን። እናመሰግናለን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የምናየው ደግሞ ቻፕተር 2 C++ ቤዚክን ይሆናል። በድጋሚ አሁንም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫን አትርሱ። ላይክ፣ ኮሜንት፣ ሼር በማድረግ ቻናሉን ያበረታቱ። ቀጥታ ወደ ኮርሱ እንገባለን ማለት ነው። ቻፕተር 2 ቤዚክስ C++። To start using C++, you need two things. ሁለት ነገሮች ያስፈልጉናል C++ን ለመጀመር ማለት ነው። The first one is a text editor like Notepad to write C++ code. Notepad አሁን ቴክስት ኤዲተር ነው። C++ ዴቨሎፕ የምናደርግበት ራይት የምናደርግበት ደግሞ ምን አለን? ኤዲተር ያስፈልጋል ማለት ነው። ኤዲተር ያስፈልጋል። ሁለተኛ ደግሞ ኮምፓይለር ያስፈልጋል። ኮምፓይለር ላይክ GCC የሚባል ኮምፓይለር አለን። ኮምፓይል የሚያደርግልን ጂኒውን ኮምፓይለራችን to translate what the C++ code into language that the computer will understand. ኮምፓይለራችን ምንድነው የሚያደርግልን? በሃይ ሌቭል ላንጉጅ የተጻፍነውን ፕሮግራም ኮዳችን ወደ አንደርስታንዴብል ወደ ኮምፒውተር አንደርስታንድ ወደሚያደርገው ኮድ ወይንም ላንጉጅ ወደ ማሽን ኮድ ምን ያደርግልናል? ትራንስሌት ያደርግልናል ማለት ነው። ምክንያቱም ኮምፒውተራችን አንደርስታንድ የሚያደርገው ራሱን የቻለ ማሽን ኮድ አለው 0 and 1 ማለት ነው። ሶ በመሃል ምን ያስፈልጋል? ትራንስሌተር ያስፈልጋል ማለት ነው። ለምሳሌ ሂውማን ላንጉጅ ላይ ለምሳሌ እኛ በምንግባባበት የሰው ልጅ የምንግባባት የተለያየ የቋንቋ አይነቶች አሉ። ለምሳሌ አንድ አሜሪካዊ አለ፣ አንድ ኢትዮጵያዊ አለ። ኢትዮጵያዊ አማሪክ ሊናገር ይችላል፣ ኦሮምኛ ሊናገር ይችላል፣ ትግረኛ ሊናገር ይችላል፣ ወይንም አንዱን ቋንቋ ሊናገር ይችላል። ሶ ሁለቱ አንዱ እንግሊዘኛ የሚናገር አንዱ አማርኛ የሚናገር ከሆነ በምን ይግባባሉ? በመሃል አስተርጓሚ ያስፈልጋል ማለት ነው። እሱ ትራንስሌተር ያስፈልጋል ማለት ነው። ሶ ዳትስ ዋይ ኮምፓይለር የሚያስፈልገን ለዛ ነው ማለት ነው። ምንድነው? በሲ ፕላስ ፕላስ ኮድ የጻፍነውን ወደ ኮምፒውተር አንደርስታንደብል ወደሆነ ላንጉጅ ኮንቨርት ያደርግልናል። እንግዲህ ወደ ኤዲተሮች ስንመጣ የተለያዩ ፕሮግራም ላንጉጅ ኤዲተሮች አሉ። ፎር ኤግዛምፕል ኤዲት እናደርጋለን ቴክስቶችን ደን ኮምፓይል እናደርጋለን ማለት ነው። ለምሳሌ ኤዲተሮችን እንይ። እነዚህ ኤዲተሮች ምን ይባላሉ? አይዲኢ እንላቸዋለን። አይዲኢ ኢንተግሬትድ ዴቨሎፕመንት ኢንቫይሮንመንት ማለት ነው። ኢት ኢዝ ዩዝድ ቱ ኤዲት ኤንድ ኮምፓይል ዘ ኮድ። ምንድነው ተግባሩ? ኤዲቲንግ ብቻ ነው። ፕሮግራሙን ምን ማድረግ ነው? ኤዲት ማድረግ ወይንም መጻፍ ነው። የምንጽፍበት ኤዲተር እንለዋለን ማለት ነው። አይዲኢ የምንለው ያ ነው። ዴቨሎፕመንት ኢንቫይሮንመንት ፕሮግራሚንግ ላንጉጅ፣ የትኛውን ፕሮግራሚንግ ላንጉጅ ተጠቅመን ምን እንችላለን? ኤዲት ልናደርግ እንችላለን፣ ወይም ራይት ዴቨሎፕ ልናደርግ እንችላለን ኮዳችን ማለት ነው። ባይ ዩዚንግ
ዲስ ኤዲተር። ኤዲተሮች ስናይ እንግዲህ ኤዲኢ የምንላቸው ኮድ ብሎክስ አለን፣ ኤክሊፕስ አለን፣ ቪዥዋል ስቱዲዮ አለን፣ ኔት ቢንስ አሉ፣ ቦርላንድ የምንላቸው አሉ፣ ዴቭ አለን፣ ሌሎችም አይዲኤዎች አሉን ማለት ነው። ሶ እነዚህ ኮድ ብሎክስ አለን፣ ኤክሊፕስ አለን፣ ቪዥዋል ስቱዲዮ አለን። እነዚህ ፍሪ ናቸው፣ ዳውንሎድ ማድረግ ትችላላችሁ። አይዲኢ እኛውን በዚህ ቪዲዮ የምንጠቀመው ለዚህ ቱቶሪያል የምንጠቀመው ኮድ ብሎክስ ነው። ኮድ ብሎክስ ነው በዚህ ቱቶሪያል ላይ የምንጠቀመው። ሃው ቱ ኢንስቶል የሚለውን ከስር ቪዲዮን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ላይ ገብታችሁ ሃው ቱ ኢንስቶል ዲስ ኮድ ብሎክስ ፎር ሲ ፕላስ ፕላስ ዴቨሎፕመንት ስቴፑ እዛ አለላችሁ። ገብታችሁ አይዲኢውን መጫን ትችላላችሁ ማለት ነው። ኢንት አይዲኢ ሲ ፕላስ ፕላስ አይዲኢ ላይ ምን አለ? ምንድነው የምናደርገው? ገብተን ለምሳሌ ኮድ ብሎክ ላይ ገብተን ኮምፕሌት የሆነ ዴቨሎፕመንት ሳይክል አለኝ ሲ ፕላስ ፕላስ ላይ ፕሮግራም ነው የምንጽፈው። ራይት ፕሮግራም ዴን ኮምፓይል ሶርስ ኮድ የጻፍነውን ኮድ ማለት ነው፣ ፕሮግራም ማለት ነው። ዴን ሊንክ ፕሮግራም ኤንድ ራን ኢት፣ ራን እናደርገዋለን። ዴን የምንፈልገው አውትፑት በሰጠነው ኢንስትራክሽን መሰረት ዲስፕላይ ይሆንልናል ማለት ነው ስክሪናችን ላይ። እያንዳንዱን እንይ እስኪ። ራይቲንግ ፕሮግራም ማለት ቱ ራይት ሶርስ ኮድ የምንጽፍበት። ዩር ኮምፓይለር ሜይ ሃቭ ኢትስ ኦውን ቢልቲን ቴክስት ኤዲተር። ኮምፓይለራችን ለምሳሌ ኮድ ብሎክስ ኢንቴግሬትድ የሆነ ምን አለው? የራሱ ጂሲሲ ያለው ማለት ነው። ኮምፓይለር አለው፣ ጂሲሲ የምንለው ኮምፓይለር አለው ማለት ነው ኮድ ብሎካችን። ሶ ኮምፓይለራችን to write the source code, your compiler may have its own built-in text editor ሊኖረው ይችላል። or you may be using a commercial text editor or word processor, ኖትፓድ እነዚህን መጠቀም እንችላለን። ነገር ግን ኮምፓይለሩን ደግሞ ለብቻ መጫን ያስፈልጋል። ኮድ ብሎክስ ላይ ከሆነ ግን ኮድ ብሎክስን አንዴ ትጭናላችሁ፣ ኮምፓይለሩም ኤዲተሩም እዛው በአንድ ቢልቲን ሆኖ እናገኘዋለን ማለት ነው። The files you create with your editor are called source file. በኤዲተራችን በአይዲያችን ክሬት ያደረግነው ፋይል ሶርስ ፋይል እንለዋለን። and for C++ they typically are named with the extension .cpp. cpp ማለት ምንድነው? C++ እንደማለት ነው። የተለያዩ ፋይሎችን ኮምፒውተር ላይ ክሬት በምናደርግበት ጊዜ ምን አላቸው? እንደየ ፋይል ታይፑ ኤክስቴንሽን ኔም አለው ማለት ነው። ምሳሌ ኤክስቴንሽን .cpp ማለት C++ ነው። .doc ማለት ዶክመንት ፋይል ነው። .exe ማለት exe ከሆነ ኤግዜኪዩቲብል ፋይል ነው። የኤክሴል ፋይል አለ። .ppt ከሆነ ፓወርፖይንት ፕሬዘንቴሽን ነው። .pdf ከሆነ የፒዲኤፍ ፋይል ነው ማለት ነው። ሶ ክሬት ያደረግነው አይዲን ተጠቅመን ክሬት ያደረግነው ፋይል ሶርስ ፋይል እንለዋለን ማለት ነው። ሶ ሴቭ በምናደርግበት ጊዜ ምን እናደርጋለን? .cpp ማለት ያስፈልጋል ማለት ነው። አንዳንድ ኤዲተሮች አውቶማቲካሊ cpp ብለው ሊሰጡ ይችላሉ ማለት ነው። ኮምፓይሊንግ your source code file cannot be executed or run as a program. ሶርስ ፋይላችን ምን አይሆንም? ኤግዜኪዩት አይደረግም። ኮምፓይል በምናደርግበት ጊዜ as a program ምን አይሆንም? ኤግዜኪዩት አይደረግም። to turn your source code into a program you use ምን አለ? ኮምፓይለር አለ ማለት ነው። ሶርስ ኮዳችን ወደ
ፕሮግራም ኮንቨርት ለማድረግ ኮምፓይል እናደርጋለን ማለት ነው። ሶርስ ኮዳችን ምን አይደለም ኤግዜኪዩትድ አይደለም ማለት ነው። ምን ካልሆነ ኮምፓይል ካልተደረገ። አፍተር ዩር ሶርስ ኮድ ኢዝ ኮምፓይልድ አን ኦብጀክት ፋይል ኢዝ ፕሮዲውስድ። ኮምፓይል በምናደርግበት ጊዜ አውቶማቲካሊ ኦብጀክት ፋይል ክሬት ያደርግልናል ማለት ነው። ኤክስቴንሽን ዶት ኦቢጄ ብሎ ክሬት ያደርግልናል ማለት ነው። this is still not an executable program because to turn this into an executable program you must run your linker ሊንክ ማድረግ አለብን ወይም ራን ማድረግ ያስፈልጋል ማለት ነው። ሊንኪንግ ስንል ምንድነው? C++ programs are typically created by linking together one or more object file with one or more libraries። ስለዚህ C++ችን ኮምፓይለራችን ምን አለው? ላይብረሪ ያለው ማለት ነው። ከላይብረሪ ፋይሎችን ቢልቲን የሆኑ ፋይሎች አሉ ማለት ነው። እነሱም ፋይሎች ከፕሮግራማችን ጋር ሊንክድ አድርጎ ምን ያደርግልናል? ወደ አንድ ፕሮግራም ኮምፓይል ይደረጋል ማለት ነው። ወደ አንድ ፕሮግራም ማለት ነው። ላይብረሪ ስንል ኢዝ ኤ ኮሌክሽን ኦፍ ሊንኬብል ፋይልስ ቢልቲን የሆኑ ፋይሎች ናቸው ላይብረሪ ፋይሎች። ለምሳሌ እስኪ ገብተን እኔ ኮድ ብሎክስ ራን ስላደረግኩ ኢንስቶል ስላደረግኩ እንይ ገብተን ለምሳሌ ሲ እንግባና ፕሮግራም ፋይልስ ገብተን ኮድ ብሎክ እንከፍታለን። ኦኬ እዚህ ጋር ይሄ ምንድነው? ኮምፓይለራችን ነው ማለት ነው። ኮምፓይለራችን ነው። እዚህ ውስጥ ላይብረሪ ኢንክሉድ የምናደርጋቸው ምን አሉ? ላይብረሪ ወደ ፕሮግራማችን ኢንክሉድ የምናደርጋቸው ፋይሎች አሉ ማለት ነው። እነዚህ ፋይሎች C++ ፋይሎች ላይብረሪ ፋይሎች ናቸው። አሁንም እንከፍታለን። ዜን እነዚህ ምንድናቸው? ላይብረሪ ፋይሎች ናቸው ማለት ነው። ለምሳሌ ኢንክሉድ ያደረግነው ምሳሌ አዮስትሪም ሊሆን ይችላል። አዮስትሪም እንመጣበታለን ወደ ታች። አዮስትሪም አለ። ይሄን ኢንፑት አውትፑት ስትሪም ነው። ዴን ሌላ ደግሞ ለምሳሌ ማቴማቲካል የሆኑ ነገሮችን መስራት የምፈልግ ማት ዶት ኤች አለ። እነዚህ ሄደር ፋይሎች ናቸው ማለት ነው። እነዚህ ላይብረሪ ፋይሎች ነው በአንድ ምን የሚያደርግልን ኮምፓይል የሚያደርግልን ማለት ነው፣ ወይም ክሬት የሚያደርግልን። ሶ በዚህ ሊንኬብል በሆነ ላይብረሪ ፋይሎች ኮምፓይል ይደረጋሉ ማለት ነው ወደ አንድ። ሶ ኦል C++ ኮምፓይለርስ ካም ዊዝ ላይብረሪ ኦፍ ዩዝፉል ፋንክሽንስ። ሶ እነዚህ ኦብጀክቶች አሉ፣ ፋንክሽኖች አሉ፣ ላይብረሪ ላይ ክላሶች አሉ። እነዚህን ክላሶች ወደ ፕሮግራማችን ኢምፖርት እያደረግን መጠቀም እንችላለን ማለት ነው። ኢንክሉድ እያደረግን ኢንቱ ዋት አወር ፕሮግራምስ። we will see the sample program any meaningful program written in C++ has to contain a number of components። ለመጀመሪያ የተለያዩ ኮምፖነንቶች አሉ ማለት ነው። እነዚህ ኮድ ብሎክ ላይ እናያለን። አሁንም እያንዳንዱን ላይን ባይ ላይን ማየት እንችላለን። the main function አለን፣ some variable declaration አለን፣ and some executable statement ኤግዜኪዩት የሚደረጉ ስቴትመንቶች አሉ፣ ራን የሚደረጉ for example C++ ፕሮግራም ነው። ይሄ ሃሽታግ አለ፣ ኢንክሉድ አለ። አሁን አዮስትሪም ዶት ኤች የሚል ምን አለ? ከላይብረሪ ፋይል ኢምፖርት እናደርጋለን ማለት ነው። ሶ ምንድነው? ኢንክሉድ አድርግልን ነው። ኢንክሉድ አድርግልን። then int main አለ፣ ሜን ፋንክሽን እንለዋለን። ይሄ ኢንቲጀር ነው፣ ሜን ፋንክሽን እንለዋለን። በደብል ብራኬት ወይንም በብራኬት ከፍተን እንዘጋለን። በዚህ ውስጥ ቫልዩ የምንጠቀምበት ታይም ይኖራል። ፋንክሽን ላይ በምንሄድበት ጊዜ ፓራሜትር እንለዋለን፣ ውስጥ ላይ የምናስገባው ቫልዩ። then ይሄን ብሬስ ከርሊ ብሬስ እንለዋለን። ከፍተን በምንዘጋበት ጊዜ በዚህ ውስጥ ያሉ በሜን ፋንክሽን ብሎክ ኮድ ብሎክ እንለዋለን ማለት ነው። ይሄኛው then cout
ሲ አውት ለምሳሌ ኢንፑት አውትፑት ስትሪም ብለናል አይደለ? ስለዚህ ኢንፑት ከኪቦርድ እንድንቀበል ነው። አውትፑቱ ደግሞ ወደ ስክሪናችን ዲስፕላይ እንዲሆን የምንጠቀምበት ሄደር ፋይል ነው ማለት ነው። ይሄ አዮስትሪም ዶት ኤች የሚለው ቀርቷል። ኤች ዶት ኤች ባትሉትም ችግር የለውም። ይሄ በፊት የቀረ ነው። አሁን ኮድ ብሎክ ላይ በምንጠቀምበት ጊዜ ዶት ኤች እያልን አንጠቀምም። ሲ አውት ሄሎ ወርልድ፣ ሄሎ ወርልድ የሚለው ዲስፕላይ ይሆንልናል። ሪተርን ዜሮ ማለት ይሄ ኢንቲጀር ፋይል ስለሆነ ስለዚህ ሪተርን ዜሮ ኢንቲጀር ምንም ሪተርን የሚያደርግልን ነገር የለም፣ ዜሮ ነው ማለት ነው። እዚህ ጋር ሌላ ዳታ ታይፕ መጠቀም ፍሎት፣ ዳብል ልንለው እንችላለን። ካራክተር ከሆነ እዚህ ጋር ሪተርን የሚያደርገው ካራክተር ቫሊዩ ሊሆን ይችላል ማለት ነው። እስኪ እያንዳንዱን እንይ። ይሄ ሃሽ ሲምቦል ይሄኛው ሲምቦል ማለት ነው ምንድን ነው? which is a signal to the ፕሪፕሮሰሰር ሲግናል ነው። ምንድነው? ለፕሪፕሮሰሰራችን ሲግናል ነው ማለት ነው። ኢች ታይም ዩ ስታርት ዩር ኮምፓይለር the ፕሪፕሮሰሰር ኢዝ ራን ይደረጋል ማለት ነው። ራን በምናደርግበት ጊዜ ኮምፓይለሩ ኮምፓይል በሚያደርግበት ጊዜ ምንድነው? ፕሪፕሮሰሰሩ ራን ይደረጋል ማለት ነው። ሶ ፕሪፕሮሰሰሩ ኮዶችን ሬዲ አድርጎ ለኮምፓይለሩ ያቃብልልናል ማለት ነው። ሬዲ ያደርግልናል ማለት ነው። the preprocessor reads through your source code looking for lines that begin with the pound symbol ነው። ስለዚህ ሶርስ ኮዳችን ፕሪፕሮሰሰሩ ምን ያደርግልናል? ሬዲ ያደርግልናል and acts on those lines before compiler run። ሶ ይሄ ላይን ምን ያደርጋል? ኮምፓይለራችን ራን ከማድረጉ በፊት ቼክ ይደረጋል ማለት ነው። አንግል ብራኬት፣ ይሄ አንግል ብራኬት ያለው ይሄ ነው ማለት ነው። እችኛዋ አንግል ብራኬቷ ማለት ነው ኢንክሉድ አዮስትሪም ዶት ኤች ብለን ያስቀመጥ ነው። around the file name tell the preprocessor to look in all the usual place for this file። ሶ ሁሉንም ነገሮች እዚህ ጋር ያካትትልናል ኢንክሉድ ያደርግልናል ማለት ነው። the file aostream dot h input output stream ማለት ነው። በፕሮግራም ፍሰቱ ላይ ኢንፑት አውትፑት ኦብጀክቶችን እንጠቀማለን ማለት ነው። እንጠቀማለን ነው፣ ሌላ ነገር የለውም። ሶ ኢንክሉድ ያደረግነው ኢንፑትን እንጠቀማለን። ከኪቦርድ ቫልዩ ልንቀበል እንችላለን። አውትፑት ወደ ስክሪን ዲስፕላይ ልናደርግ እንችላለን ማለት ነው። አናዘር ኤቭሪ ሲ ፕላስ ፕላስ ፕሮግራም ሃዝ ኤ ሜን ፋንክሽን። የትኛውም እያንዳንዱ የምንጽፋቸው ሲ ፕላስ ፕላስ ፕሮግራሞች ሜን ፋንክሽን አላቸው ማለት ነው። ሁሉም ማለት ነው። ላይክ ኦል ፋንክሽንስ መስት ስቴት ዋት ካይንድ ኦፍ ቫሊዩ ኢት ዊል ሪተርን። ሶ ቅድም ሪተርን ዜሮ ያልነው ኢንቲጀር ኢንት ብለን ሜን ያልነው፣ ካር ብለን ሜን ልን እንችላለን፣ ደብል ብለን ሜን ልን እንችላለን ማለት ነው። ስለዚህ ያ ፋንክሽን ምን አይነት ቫሊዩ ሪተርን ያደርግልናል የሚለውን ስቴት ያደርግልናል። the return value type for main in hello.cpp is integer ማለት ነው። which means that the function will return an integer value ማለት ነው። all functions begin with an opening brace and end with closing brace or curly brace እንለዋለን ማለት ነው። በዚህ ከፍተን በዚህ እንዘጋለን ማለት ነው። everything between the opening and closing በዚህና በዚህ ያሉት እያንዳንዱ ስቴትመንቶች እያንዳንዱ ላይኖች ምንድነው considered as a part of function ናቸው ማለት ነው። ፋንክሽን ብለን ለምሳሌ እንመለስና ቼክ እናድርግ። በሜን ፋንክሽን ከፍተን
እስክንዘጋ ያልነው እዚህ የምንጽፋቸው ኮዶች በሙሉ የሜን ፋንክሽን ፓርቶች ናቸው ማለት ነው፣ ክፍሎች ናቸው ማለት ነው። the object cout is used to print a message to the screen ስክሪናችን ላይ ሜሴጅ ዲስፕላይ ያደርግልናል ማለት ነው። cout ያልነው ኦብጀክት it is type the word cout followed by count አንለውም cout ነው የምንለው፣ ምክንያቱም የሲ ፕላስ ፕላስ አውትፑት ነው ዲስፕላይ የሚያደርግልን። followed by the output redirection operator cout ብለን ይሄን redirection operator እንጠቀማለን። whatever follows the output redirect operator is written to the screen ይሄ ሪዳይሬክት የሚያደርግልን ወደ ስክሪናችን ዲስፕላይ ያደርግ ማለት ነው። ሲኢን ብለን ደግሞ ይሄኛው ወደዚህ ይዞራል ማለት ነው። ወደ ምን ወደ ከኪቦርድ ኢንፑት ተቀበልልኝ እንደማለት ነው። if you want a string of character written be sure to enclose them in double quotes ይህን ሪዳይሬክሽን ሲአውት ብለን ሪዳይሬክሽን አስቀምጠን ሄሎ ወርልድ የምንለውን በደብል ኮት ማስቀመጥ አለብን፣ ስትሪንግ ፋይሉን ማለት ነው። ስትሪንግ ፋይሉን ፕሮግራምስ ዲክሌር ሜን ቱ ሪተርን አን ኢንቲጀር this value is returned to the operating system when you program completes so operating system return የሚያደርገው ቫልዩ ምንድነው? ኢንት ካን ኢንቲጀር ዳታ ታይፕ ጠቀማለሁ። ስለዚህ ሜሞሪ ሪዘርቭ አድርግልኝ ነው ለሲስተማችን። the main function in this on line server within closing brace okay another basic elements ኪወርዶች አሉ ሪዘርቭድ ወርድ የምንላቸው። ዲስ ሪዘርቭድ ኪወርድስ ሃቭ ዩኒክ ሚኒንግ ዊዝን ሲ ፕላስ ፕላስ ፕሮግራም ኮመን የሆኑ ወርዶች ናቸው። ዩኒክ የሆኑ ሚኒንግ አላቸው የራሳቸው የእያንዳንዱ ሪዘርቭድ ወርድ። ደስ ሲምቦልስ ሪዘርቭድ ወርድስ መስት ኖት ቢ ዩዝድ ፎር ኤኒ አዘር ፐርፐስ ለሌላ ዓላማ አንጠቀመውም። ኪወርዶች የምንጠቀማቸው ኢፍ ከሆነ ለኢፍ ነው የምንጠቀመው፣ ሉፕ ከሆነ ለሉፕ ነው የምንጠቀመው። ሶ እያንዳንዱ ሲምቦል ራሱን የቻለ ሚኒንግፉል የሆነ ፐርፐዝ አለው ማለት ነው። ኦል ሪዘርቭድ ወርድስ አር ኢን ሎወር ኬዝስ ሶ ሁሉም ሪዘርቭድ ወርዶች በሎወር ኬዝ ሌተሮች ወይም በስሞል ሌተር ነው የሚቀመጡት ማለት ነው። ለምሳሌ ኤኤስኤም፣ አውቶ፣ ቡል፣ ብሬክ፣ ኬዝ፣ ካች፣ ኮንስትካስት፣ ክላስስ፣ ክላስ ኮንስታንት፣ ካር፣ ካራክተር እነዚህ ካራክተር ዳታ ታይፖች ኮንቲኒው እያንዳንዱን እንጠቀማለን። ፎር፣ ሎንግ እነዚህ በሙሉ ምንድናቸው? ሪዘርቭድ ወርዶች ናቸው። እነዚህ ለቫሪያብል መጠቀም አንችልም፣ ለፋይልም መጠቀም አንችልም ማለት ነው። another literals these are the constant value literals which can be a number, character or of a string of character እንጠቀም እንችላለን። ነምበር ሊሆን ይችላል፣ ኮንስታንት ነው። ለምሳሌ 129.005 the character a within a single quote and the string hello world are all literals. that means no identifier that identifies them. እነዚህን አይደንቲፋይ የሚያደርጋቸው ማንም የለም ማለት ነው። ሶ በራሳቸው ኮንስታንት ቫሊዩ ናቸው ማለት ነው። another comment is a piece of descriptive text which explains some aspects of a program. ፕሮግራም ኮሜንት የምንለው ምንድነው? ቴክስት ነው፣ ዲስክሪፕሽን ነው ማለት ነው። ዲስክራይብ የምናደርገው ምንድነው? የፕሮግራሙን ነው። ፕሮግራሙን ዲስክራይብ እናደርጋለን። ፕሮግራሙን ይሄ ኮሜንት ቶታሊ ኢግኖርድ ባይ ደ ኮምፓይለር። ኮምፓይል በምናደርግበት ጊዜ እንደ ፕሮግራም እንደ ኮድ አይቆጥርልንም። ዲስክሪፕሽን ስለሆነ ጃምፕ ያደርገዋል ማለት ነው። ሶ ይሄ የእኛን ኮድ የጻፍነውን ኮድ ሪደሩ ወይም እኛ በሌላ ጊዜ ማንበብ ብንፈልግ እንደገና አፕዴት ማድረግ ብንፈልግ ኮዳችን በቀላሉ በዛ ዲስክሪፕሽን መሰረት አይደንቲፋይ ማድረግ እንችላለን ማለት ነው። this C++ provides two types of comments double slash አለን until the end of this line double slash አድርገን የፎርዋርድ ስላሹን አድርገን እስከዚህ end of this line ያለው በሙሉ እንደ ኮሜንት ይቆጥርልናል ማለት ነው። ሲንግል ላይን ኮሜንት አንድ ላይን ነው ማለት ነው። another double line ኮሜንት አለን anything enclosed by the pair ለምሳሌ
ስላሽ አስትሪክስ ብለን በዚህ ውስጥ ያሉትን መልቲ ላይን ሊሆን ይችላል። ይህን እዚህ ጋር ጽፈን እዚህ ጋር ብንዘጋ በዚህ መካከል ያሉትን ጽሁፎች በሙሉ እንደ ኮሜንት ይቆጥርልናል ማለት ነው። ፕሮግራማችን ላይ ማለት ነው። ኦኬ ለዛሬ የነበረው ቱቶሪያላችን ይሄንን ይመስላል። ለነበረን ጊዜ እናመሰግናለን። ቻናላችንን ሳብስክራይብ ማድረግ አትርሱ። ኮሜንት ካላችሁ ኮሜንት አድርጉልን። ኮድ ብሎክስን ከስርም ታገኛላችሁ። ጥያቄ ካላችሁ ጥያቄዎችን አስቀምጡልን። ለነበር ጊዜ እናመሰግናለን። ሰላም ቆዩ።